በቃለ ዓዋዲያችን መሰረት የሰበካ ጉባኤ መንፈሳዊ መደበኛ ስብሰባ በ15 ቀን ጊዜ ውስጥ ያዛል ቃለ ዓዋዲው። ጠቅላላ ጉባኤ ደግሞ በ6 ወር ወይም በግማሽ ዓመቱ ጠቅላላ ጉባኤ እንዲደረግ ቃለ ዓዋዲው ይናገራል። እስከ ዛሬ በዚህ አፈጻጸም ብዙም ጎልቶ የሚታይ ሂደቶች አልተከናወኑም። እኛ ግን ለመጀመሪያ ጊዜ አሁን እንጀምረውና እግዚአብሔር ከረዳን ደግሞ በ6 ወሩ ጠቅላላ ጉባኤ ይኖራል። ጠቅላላ ጉባኤው ዛሬ እንደመነሻ የገዳሙን የተለያዩ ከሰበካ ጉባኤ ጀምሮ ያሉ የአገልግሎት ክፍላትን ብቻ ነው ያሳተፍነው ማለት ይቻላል። እግዚአብሔር ከረዳን የሚቀጥለውን 6 ወር በቸርነት አስፈጽሞ ካደረሰን ደግሞ የቤተ ክርስቲያን አካላት የትኛውንም የቤተ ክርስቲያን ልጅ ይሄ አዳራሽ ሙሉ በሚሆንበት አንጻር ማዘጋጀት ይፈልጋል ለማለት ነው። ምናልባት ወደ ጉዳያችን ስንገባ የመጀመሪያው ብዙ ጉድለቶች፣ ቅንጅቶች፣ ሌሎች ሁኔታዎች ቢያንሱም የመጀመሪያ እንደሆነ እንድታስቡት ለእናንተ ለታዳሚዎች መግለጥ እፈልጋለሁ። ሁለተኛው ማስታወሻና እስክሪብቶ ገዳሙ ስላዘጋጀ በዚህ የሚተላለፈውን መልእክት በማስታወሻ ይዛችሁ 2018 ላይ የነበረውን አፈጻጸም ምናልባት የምትሰጡትን አስተያየት እየመዘገባችሁ መጨረሻ ላይ የውይይት ጊዜ ስላለ እዛ ላይ ታቀርባላችሁ። ሁለተኛው የ2019 ሰበካ ጉባኤ በእሱ እይታ የተለያዩ ክፍላትን እቅዶች በተወሰነ ደረጃ ጨምቆ እንደ እቅድ የሚቀርብ አለ። እሱንም ሰምተን ከሱ ላይ ማስታወሻ ይዘን ጊዜ እንዳናባክን ግን የ2018 ሪፖርትና የ2019 እቅድ በተከታታይ ይቀርብና ምናልባትም ዝማሬ ብቻ አረፍት አድርገን ከዛ በኋላ አስተያየት ውይይት ነው የምንገባው። ዛሬ በተለይ ለ2019 የ2018ን ተምረንበት ምእመናኑ፣ ካህናቱ፣ የቤተ ክርስቲያን ልጆች አጠቃላይ መንፈሳዊ አገልግሎቱ የሚፈልገውን እቅድና የሥራ አቅጣጫ የምንይዝበት ቀን እንዲሆን ነው ያዘጋጀነውና በዚህ ያላችሁ ታዳሚዎች ከማኅበረ ካህናት ጀምሮ ሁላችሁ ልትነግሩን የሚገባው 2019 ላይ በመንፈሳዊ አገልግሎት ምእመናን ወደ ቤተ ክርስቲያን ወደ ሥጋው ደግሞ በስፋት የሚቀርቡበት ለአገልግሎት ግቢያችን ምቹ የሚሆኑበት ከሰንበት ትምህርት ቤት ጀምሮ ትምህርት ቤታችን ሌሎች የልማት ስራዎች በተሻለ መልኩ የሚፈጸሙበት የተሻለ አፈጻጸም እንድናመጣ ሐሳባችሁን በምትሰሙት ልክ እያያችሁ አስተያየት እየያዛችሁ በኋላ ላይ እያንዳንዳችሁ እንደ እግዚአብሔር መልካም ፈቃድ አስተያየትና ሐሳብ ተለዋውጠን እንጨርሳለን። እግዚአብሔር በቸርነት ያስፈጽመን። መሪ ዕቅድ ለቤተ ክርስቲያን ተልእኮ መሳካት የሚል ነው። በእነኚህ ውስጥ የሚዳሰሱትን እንግዲህ በባነርም በሶሻል ሚዲያም እንዲለቀቁ አድርገናል። ሐመረ ተዋሕዶ ሚዲያ እዚሁ በመካከላችንም ይገኛል። ሁላችንም መቼም የተለያዩ ሶሻል ሚዲያዎች ለመረጃና ለመንፈሳዊ አገልግሎት ስለምንጠቀም ሐመረ ተዋሕዶ የምስራቅ ሸዋ ሀገረ ስብከት ሚዲያ ነው። በዛሬው ዕለትም ይህንን መርሃ ግብር ለማስተላለፍ በገዳሙ በካቴድራሉ ሰበካ ጉባኤ ጥሪ ቀርቦ ተገኝተው እያስተላለፉ ስለሆነ ይህንን ሚዲያ ቤተሰብ እንድትሆኑ ነው። ሁለተኛው የማኅበረ ቅዱሳን ሚዲያ እንዲሁ እነሱም ተገኝተው በዚሁ ቀረጻ እያካሄዱ ይህንን መልእክት ለዓለም ለማዳረስ እየተሰራ ነው ያለው። ሶስተኛው የገዳማችን ፈለገ መድኃኒት ሚዲያ ሁላችሁም ስለምታውቁት የእሱም ቤተሰብ በመሆን እንድትገለገሉ ነው። ሰንበት ትምህርት ቤታችንም የራሱ ሚዲያ ያለው ፈለገ ጥበብ የሚል ማለት ነው። ስለዚህ በዚህ መሰረት በእነኚህ ሁሉ አማራጮች ማግኘት ትችላላችሁ። እንግዲህ የምናነሳው መግቢያ አለን፣ ዓላማ ይገለጣል። በየክፍላቱ የተሰሩ ዋና ዋና ተግባራት እዚህ ጋር ምናልባት በጥንቃቄ እንድሰሙኝ የሚያስፈልገው ዋና ዋናው ተጨምቀው ነው እንጂ ዝርዝር ተግባር አለመሆኑን እንድታውቁት ነው። በመቀጠል ያጋጠሙ ችግሮችን ወይም ተግዳሮቶችን እንገልጽና ማጠቃለያ ተሰጥቶ ይሄ አሁን እኔ የምናገረው እነኚህን ይዞቶች ይዟል።
የመጀመሪያው ጠቅላላ ጉባኤው ወይም ደግሞ መርሃ ግብሩ ዓላማውን ስንመለከት ልምምድ እንዲኖረን ነው የመጀመሪያው። ዛሬ አሁን ይሄንን አድርገናል። ይሄን ካደረግን ለሚቀጥለው ደግሞ በየ6 ወሩ ጠቅላላ ጉባኤ ማድረግ እንችላለን። የመጀመሪያው ዓላማ ልምምድ እንዲኖረን ልምምድ እንድንፈጥር ለማድረግ ነው። ሁለተኛው የጋራ መረዳትና ግልጽነትን ለመፍጠር ነው። ሁላችንም በተለያየ አንግል ብንሮጥ በተለያየ ሁኔታ ሩጫ ብናደርግ ድምር ውጤቱ መንፈሳዊውን አገልግሎትና ስራ የተሻለ ለማድረግ ስለሆነ አሁን ግን በየ6 ወሩ ጠቅላላ ጉባኤ ካለ ማን ምን ይሰራል፣ ማን ምን እየሰራ ነው የሚለውን የጋራ ግንዛቤና ለስራችን ደግሞ የበለጠ ግልጽነት መፍጠር ይችላል ማለት ነው። ይሄ ከዓላማው ሁለተኛው ሐሳብ ነው። ሌላው የጋራ ትኩረት አቅጣጫ እንዲኖረን፣ ለምሳሌ ሰንበት ትምህርት ቤቱ እንደ ትኩረት የሚይዘው ልማት ኮሚቴ የሚይዘው ክፍላት የገለጽኩላችሁ ምናልባት በቁጥር ደረጃ ወደ 7 የሚደርሱ ክፍላት እያንዳንዳቸው የተለያየ ሁኔታ ቢያጋጥማቸው እያንዳንዱ በራሱ የራሱን ለመፍታት ከመሞከር ይልቅ የሆነ ነገር ለማግኘትም አይመችም ሰዎቹ ያሉበት ሁኔታና እንዲህ አይነት ይዘት እንዳይኖረን ለማድረግ ይሄ ጠቅላላ ጉባኤ በልማት ኮሚቴ በኩል የተከናወኑ ዋና ዋና ተግባራት እንዲሁ ደግሞ በማህበረ አርዲት የተከናወኑ ዋና ዋና ተግባራትን በዚህ ለማቅረብ እንሞክራለን። ቅድም መግቢያ ላይ እንደተናገርኩት ጠቅለል ያለ ተግባር ነው እንጂ ዝርዝር ሐሳብ ስላልሆነ ምናልባት ይሄን ሰርተናል ይሄ ቀርቷል የሚለው በእናንተ ውስጥ እንዳይፈጠር ከወዲሁ ሐሳብ መስጠት ፈልጋለሁ። በሰበካ ጉባኤ አባላት በሰበካ ጉባኤ በኩል የተከናወኑ ዋና ዋና ተግባራትን ለማከናወን የመጀመሪያው የሰበካ ጉባኤ አባላትን ወደ ስራ ማስገባት፣ የስልታዊ ዕቅድ ዝግጅት እንቅስቃሴ፣ የካቴድራሉን ትምህርት ቤት ማጠናከር፣ የሰንበት ትምህርት ቤቱን አገልግሎት መደገፍ፣ እንዲሁ ደግሞ የልማት እንቅስቃሴ ማድረግ፣ የግቢ መሰረተ ልማት ማለት ነው፣ የሚዲያና የህዝብ ግንኙነት አገልግሎትን ማጠናከር፣ የመልሶ ማልማት ኮሚቴ የስራ ሂደት ማስተካከል መደገፍ እና ሌሎችም ተግባራት በዋና ዋና ተግባራት የተገለጹ ናቸው። እነኚህን ለማብራራት ያክል ሰበካ ጉባኤ ወደ ስራ ማስገባት ማለት አስመርጦ ከምርጫ በኋላ በሀገረ ስብከቱ እንዲጸድቅ ማድረግ፣ ከሀገረ ስብከቱ መጽደቅ በኋላ የባንክ ፈራሚዎች ልውውጥ ማድረግ፣ ነባሩን የሰበካ ጉባኤ ወይም ደግሞ ከዚህኛው ሰበካ ጉባኤ በፊት ሲያገለግሉ የነበሩትን በክብር በአውደ ምሕረት እንዲሸኙ ተደርጓል። የቢሮ አደረጃጀት ተስተካክሏል። ይሄ ምናልባት ለረጅም ዘመን ማለት ይቻላል በዚሁ በፊት ለፊት አካባቢ ባለው የመቃብር ቤቶች ነበረ ቢሮአችን። ምናልባት ከጥበቱም ከሙቀቱም ከተለያየ ሁኔታዎች አንጻር ይሄ ብቻ አይደለም። በዛ ባለንበት ጽሕፈት ቤት አካባቢ በተለይ ከዛ ከመቃብር ቤቶቹ ባለቤት ወገን ቤተሰብ ሲያርፍ እቃ ሁሉ ቢሮ እቃ የመውጣት ብዙ አይነት ተግዳሮቶች ያጋጥሙ ነበርና እሱን በማየት በቦሌ መውጫ በኩል ያለውን ከታች ሙሉ ለሙሉ ፉካ ሰርተው እነኛ ግን ከመሬት ጀምሮ ጂፕላስቱ ምንም አይነት ነገር ስለማይደረግበት ያን የተዘጋውን ሰበካ ጉባኤ በማስከፈት ቀለም በባለቤቶቹና በሰበካ ጉባኤ ወጪ በማስተካከል ቦታውን አጽድቶ በአጭር ጊዜ ውስጥ የገዳሙ ጽሕፈት ቤት ከአስተዳደር ጽሕፈት ቤት ጀምሮ ሁሉም ክፍላት በዛ ቢሮ እንዲኖራቸው የስብከተ ወንጌል ጽሕፈት ቤት ጭምር በዛ እንዲኖር ተደርጓል። ይሄ እንደ ግንዛቤ ለማብራራት ያክል ነው። ሌላው የሰበካ ጉባኤ ዋና ዋና የትኩረት አቅጣጫዎችን አስቀምጧል። ይሄ ማለት እንደ እቅድ እንደ ሐሳብ በዚህ ግቢ ላይ ሊሰሩ የሚገቡ ሁኔታዎችን አስቀድሞ ተቀምጧል። ስልታዊ እቅድ እንዲዘጋጅ ተደርጓል። እዚህ ጋር ምናልባት በደንብ በትኩረት የምናየው ከ10 ዓመቱ የቤተ ክርስቲያን ወይም ደግሞ በጠቅላይ ቤተ ክህነት የወጣው የ10 ዓመት መሪ እቅድን እንደ መነሻ አድርገን ለገዳማችን የ1 ዓመት እንዲሁ ደግሞ የ2 ዓመት ከዛም ባሻገር 3 ዓመት በሰበካ ጉባኤ ቆይታ ልክ ስልታዊ እቅድ እንዲሰራ ይህንን መሰረታዊ ጉዳይ ተሰርቷል። ባለሙያዎች መጥተው ከሰበካ ጉባኤ አባላት ጋር ተቀናይተው
ከዛም አልፎ ለማህበረ ካህናት በስልታዊ ዕቅድ ጉዳይ ስልጠና ጭምር ተሰጥቷል። ሌላው በሰበካ ጉባኤ አባላት በቤተ ክርስቲያን ስለሚኖራቸው አገልግሎት እንዲሁ ለሰበካ ጉባኤ አባላት ብቻ ኃላፊነታቸው ተግባራቸው ምን እንደሆነ ስልጠና ጭምር እንዲሰጥ ተደርጓል። በሰበካ ጉባኤና ይሄ የገለጽኩት ነው ከባለሙያዎች ጋር ኮሚቴ ተቋቁሞ ይሄ ስራ ተሰርቷል። ለሰበካ ጉባኤ ቀርቦ እንዲታይና እንዲጸድቅ ተደርጓል። እዚህ ላይ ምናልባት ቦርድ አቋቁመናል። ለማህበረ ካህናት ለአስፈጻሚ አካላት የግንዛቤ ማስጨበጫ ስልጠና በዚህ በመሪ ዕቅድ ዙሪያ ተሰጥቷል። በክፍላት በመለየት ይሄ ነገር እንዲደርሳቸው እንዲያውቁት ተደርጓል። ይሄ ምናልባት ትንሽ ለመግለጥ ያክል መሪ ዕቅዱ ከተሰራ በኋላ ለስብከተ ወንጌል፣ ለሰንበት ትምህርት ቤት፣ ለኛ ደግሞ በየክፍሉ ጠቅላላ አገልግሎት፣ ሂሳብና በጀት፣ ንብረት ክፍል መሰል የአገልግሎት መስኮች ይሄ ነገር ተቀርጾላቸው እንዲረዱትና እንዲያውቁት ለእያንዳንዱ ክፍላት ከመስጠት ጀምሮ እንዴት እንደተረዱት ደግሞ መልሰን ለመቀበልና ለማየት ተሞክሯል ማለት ነው። የመገምገምና የማስተካከል ስራ ወይም አቅጣጫ የመስጠት ስራ ተሰርቷል የሚለውን እንድታዩት ነው። ሌላው ትምህርት ቤቱ እንግዲህ ለረጅም ጊዜ ቦርድ አልነበረውም። የገዳማችን የካቴድራላችን ትምህርት ቤት እንደ ቆይታ 21 ዓመት የሞላው ትምህርት ቤት ነው። አሁን ምናልባት ከዚህ በኋላ ደግሞ 22 ብለን ነው የምንናገረው። እንደ እድሜውና እንደ ቆይታው ግን ብዙ ክፍተቶች ነበሩበት። ብዙ ሂደቶች አቅጣጫ የሳቱ ነበሩ። ከመማር ማስተማሩ ሂደት አንጻር እንኳን በጣም ብዙ ጉድለቶች ነበሩ። ብዙ ምዕመናን ገዳሙ ካቴድራሉ ትምህርት ቤት እያለው ምርጫቸው ግን ወደ ሌላ መውሰድ ነበረ። እዚህ ያለው ክፍተት፣ እዚህ ያለው የመማር ማስተማር ችግር፣ የግቢው አደረጃጀት፣ አጠቃላይ ያለው ነገር በጣም አስቸጋሪ ሁኔታ ውስጥ እንደነበረ አስተውለናል። በዚህ መሰረት ቦርድ እንዲቋቋምና በቦርድ እንዲመራ ነው የመጀመሪያው ሐሳባችን። በዚያው አጋጣሚ በጽህፈት ቤት ጠርተን ያናገርናቸው ትልልቅ ሰዎች በጣም ስራ የሚበዛባቸው ነገር ግን ይሄ እንደ አስራት ሆኖ እግዚአብሔር በተለይ ሕይወታችን እንዲባርክ በፍጹም እንቀበላለን ለቤተ ክርስቲያን ስራ ብለው ከነ ዶክተር ወሰን ጀምሮ እና አቶ መርሻ፣ አቶ ፋሲል እንዲሁ ደግሞ አቶ መልካሙ ሌሎቹም የቦርድ አባላት ወደ 5 የሚደርሱ በዚህ ስራ ላይ መጥተው ከኛ ጋር ለመሳተፍ ፈቃደኛ ሆኖ ይሄ ነገር ተሰርቷል። የቦርድ መተዳደሪያ አሰርተን በተቀረጸውን ተመልክተን አጽድቀን ወደ ስራ እንዲገቡ ተደርጓል ማለት ነው። ስለዚህ ከቦርዱ ጋር የለውጥ ምዕራፎች ላይ የጋራ መግባባትና ውይይት መፍጠር ተችሏል። በተለይ የዛሬ ዓመት ከሰኔ 22 አካባቢ ቦርዱ በይፋ መተዳደሪያ ደንቡ ላይ ተነጋግረን ወደ ስራ እንዲገቡ ሰበካ ጉባኤው መመሪያ ሰጥቷል። ከዛ በኋላ አጠቃላይ የትምህርት ቤቱ ከመማር ማስተማር ጀምሮ የግቢ ሁኔታ፣ የመምህራን ሁኔታ አጠቃላይ ቦርዱ ባቀረበው አቅጣጫ መሰረት ተሰርቶ አሁን ያለንበት ሂደት ላይ ነው የምንገኘው። በቦርዱ በኩል የመጡት የማስፋፊያ የሰው ኃይል ስምሪት፣ የወላጅ ኮሚቴ ምስረታ፣ የእድሳትና የክፍያ ስርዓት ጉዳዮች አቅጣጫ በመስጠት ሰበካ ጉባኤ ይህን ድጋፍ አድርጓል። ስለዚህ ሙሉ ለሙሉ በምዘና የነበሩ መምህራንን በምዘና በፈተና የሚቀሩትን በማስቀረት ምዘናውን ደግሞ ያላለፉትን በማሰናበት አቅጣጫ እንዲሰጥ ተደርጓል። የግቢ ማስፋፋትና ተጨማሪ ሁኔታዎችን የማስተካከል ስራ በብዛት ተሰርቷል። የሰው ኃይል አደረጃጀት ከፍተኛ ስራ ተሰርቷል። አዲስ የሚጦሙ መምህራን በተለይ አቅም ያላቸው አሁንም በፈተና ተመዝነው በልዩ ሁኔታ እዚህ ፈተና ላይ የቦርድ አባላት ብቻ አይደሉም፣ ደጋፊ የውጭ እነሱ የሚያውቋቸው መማር ማስተማሩ ላይ አቅም ያላቸው ሰዎች ጭምር በስፋት አግዘውን ትምህርት ቤታችንን መታደግ የቻለ ስራ ተሰርቷል። ለምዕመናን የሚሳተፉ መልእክቶችን በአግባቡ ደርሷቸዋል። የቢሮ እጥረት እንዲሟላ የቤተ መጻሕፍት የስራ አስፈጻሚ ምናልባት ይሄ ሰንበት ትምህርት ቤት ነው መሰለኝ። ስለዚህ ቦርዱ ላይ የሰራነው ስርዓት ይሄ ነው። የዚህ
ቦርዱ ሁኔታ በዚህ መልኩ ደግፎ አስተካክሎ ዛሬ ትምህርት ቤታችን ወይም የገዳሙ የካቴድራሉ ትምህርት ቤት ተመራጭን ብቻ አይደለም በጣም ከፍተኛ ለውጥ አለው። በዚህ ያላችሁ በተለይ ከማህበራ ካህናት ጀምሮ ሁላችንም በ2019 የተሻለ አፈጻጸም ስለሚኖረው ትምህርት ቤቱን በማስተዋወቅ ልጆች እንዲልኩ በማድረግ ሰፊ ምዕመናን እንዲጠቀሙበት እንድታደርጉ ነው። ሰንበት ትምህርት ቤቱን ከመደገፍ አንጻር የተቀመጡ ስራዎች አሉ። አንደኛው የቢሮ እጥረት እንዲሟላ የቤተ መጻሕፍት የሥራ አስፈጻሚ እና የበገና መማሪያ ስፍራዎች ምናልባት ግቢያችን ጽሕፈት ቤት ለመስጠት በጣም አስቸጋሪ ቢሆንም ነገር ግን ሰበካ ጉባኤው እንደምንም እያጣበበ ሰንበት ትምህርት ቤቱ እቅዱን እንዲያሳካ እነኚህን ነገሮች ለማስተካከል ቁርጠኝነት ያለው ስራ ተሰርቷል። የአንድ የተተኪ መምህር በጀት ሰበካ ጉባኤው ከፍሏል ወይም ሸፍኗል። ከስራ አመራሩ በየሩብ ዓመቱ ከስራ አስፈጻሚ ከስራ አመራሩ ጋር ውይይት ያደርጋል። ምናልባት በዚህ አጋጣሚ ሰበካ ጉባኤ ብቻ አይደለም የሰንበት ልጆቻችን ራሳቸው በመቀስቀስ ጭምር በየበዓላቱ በየሁኔታው ከምናደርገው ውይይት ባሻገር እንደተገለጠው በየሩብ ዓመቱ ውይይት እያደረግን በጣም ብዙ ለውጦች በአፈጻጸም ደረጃ ማምጣት ተችሏል። ሌላ ለሚጠየቁ ጥያቄዎች በቂ ምላሽ ሰበካ ጉባኤ በተለይ በሰንበት ትምህርት ቤት በኩል የሚመጡትን በጣም በፍጥነት እየመለሰ ቢሮክራሲዎችን መቀነስና እንዲሁም ማጥፋት የቻለ አፈጻጸም ታይቷል። የቢሮ አሰራር እንዲስተካከል ሂደቱም አቅጣጫው እንዲስተካከል ተደርጓል። ያ ማለት ከዚህ በፊት በእያንዳንዱ ሁኔታ ደብዳቤ መለዋወጥ፣ በእያንዳንዱ ሁኔታ ብዙ አይነት ውጣ ወረዶች፣ የደብዳቤ መመላለሶች ቢሮ ላይ የነበረው አፈጻጸም በጣም አስቸጋሪ ነበረ። ያን ሙሉ ለሙሉ እንዲነሳ አድርገን ሰንበት ትምህርት ቤቱና ሰበካ ጉባኤው በቀጥታ በአንድ ደብዳቤ ብቻ ብዙ ነገር መፈጸም የሚችልበትን የጋራ አቅጣጫ መያዝ ችለናል። የኮሪደር ልማትን ተከትሎ ሱቆች እንዲገነቡ ተደርጓል። ምናልባት ይሄ ልማት ኮሚቴም ከመቋቋም አስቀድሞ በላይ በኩል ያለውን አጥር ስናነሳ በቀጥታ ወደ 10 የሚደርሱ ሱቆች በሰበካ ጉባኤ ሲሰራ ቆይቷል። ለዚህ ኮሚቴ እንዲቋቋም ተደርጎ በአውደ ምሕረት ላይ የገቢ ማሰባሰቢያ መርሃ ግብር ተደርጓል። ምናልባት ይሄ የዛሬ ዓመት ጳጉሜ 2 አካባቢ ላይ የኮሪደር ልማቱ ከመጣበት ሁኔታ አንጻር ሰበካ ጉባኤውም ብቻውን መወጣት ስለማይችል ደጋፊ የቤተክርስቲያን ልጆችን በመጥራት አጭር የአንድ ቀን የአውደ ምሕረት የገቢ ማሰባሰቢያ መርሃ ግብር አድርገን በፍጥነት አሁን የምታዩዋቸው ስራዎች እንዲሰሩ ተደርጓል። ሌላው በወራይና በዓመታዊ ክብረ በዓላት ላይ ከባለድርሻ ጋር በመነጋገር በሌሎች አካላት የሚያዙ የሽያጭ ቦታዎች ነፃ እንዲሆኑ ተደርጓል። ይሄ ማለት በተለይ ንግስ ላይ ከዚህ በፊት ከላይ እስከታች ድረስ ምንጣፍ የሚዘረጉ ህገወጥ ንግድ የሚያካሂዱ ለየትኛው ደብር እንደሆነ በማይታወቅ መልኩ ሁሉም እየተነሳ ስለት የሚቀበልበት አብዛኛው ችግር የሚኖርበት ሁኔታ ነበረ። ከጸጥታ አካላት ጋር ከወረዳ 4ም እንዲሁ ከቀበሌ ጠዴቻ አራራም ከሌሎችም ጋር በማውራት ይሄንን አፈጻጸም ማድረግ ተችሏል። በዚህ ብዙ ለውጥ መጥቷል። ወጣቱም ማህበራቱ በተለይ አብረው በደጋፊነት በዚህ ስራ ላይ ተሳትፈዋል። በተለያየ ምክንያት በርቀት ተሳልመው የሚመለሱ ለተለያየ ህገ ወጥ አካላት ገንዘብ የሚሰጡ ምዕመናን ወደ ካቴድራሉ እንዲመጡ ይሄ ሰፊ ስራ ተሰርቷል። ያ ማለት ወረዳ 4 ላይ እየታጠረ ብዙ ጊዜ ሰው በዛው በተለይ መኪና ያላቸው ሰዎች በዛውን እየተመለሱ ነበር የሚሄዱት። ይሄን እንግዲህ መካነ መቃብሩና ትምህርት ቤት ግቢ ውስጥ ፓርኪንግ ስፍራ እንዲኖር ከማህበራትም ጋር በማውራት ይሄ ከጸጥታ አካሉም ጋር ተነጋግሮ ቢያንስ እንኳን እስከ ጠዋቱ 1 ሰዓት ከዛም በላይ ባለፈ ጊዜ ውስጥ መኪኖች በአግባቡ በሁለቱም አቅጣጫዎች እንዲገቡ አድርገን በዚህም ሰፊ ለውጥ በተለይ ለምዕመናኑ ወደ ገዳሙ እንዲመጡ እድል እንዲያገኙ ይህንን ነገር ማድረግና መሰራት ተችሏል። ሌላው የገቢ ማሰባሰቢያ የስዕለት የጧፍ ቦታዎች ለምዕመናን
ክፍት እንዲሆኑ እነኚህን ስራዎች በስፋት የገዳሙ ሰበካ ጉባኤ ሰርቷል። የማህበራዊ ሚዲያ አገልግሎት እንዲጀመር ተደርጓል። በተለይ ፈለገ መድኃኒት ሚዲያ በሊቃውንት አባቶች ስያሜ በስብሰባ ላይ አስተያየት እንዲሰጡበት አድርገን 1-2 ስሞች ተወዳድረው በአብዛኛው መምህራኑ ፈለገ መድኃኒት የሚለውን ስላነሱ ፈለገ መድኃኒት የሚለውን ስያሜ ይዞ ሚዲያ በገዳሙ እንዲቋቋም ተደርጓል። የመጀመሪያ ደረጃ አስፈላጊ የሆኑ ግብዓቶች እንዲሟሉ ተደርጓል። ይሄ ማለት ሚዲያው ገና ብዙ ድጋፍ ይፈልጋል። ነገር ግን እንደመነሻ ዛሬ ድምጽ ተቀርቶ መልእክት እንዲተላለፍ፣ በዓላት መልእክት እንዲተላለፍ፣ የዕለተ ሰንበትና ወራዊ ጉባኤያት መልእክት እንዲተላለፉ፣ የልማት ስራዎች መልእክት እንዲተላለፉ እንደው መነሻ የሚሆን ሰበካ ጉባኤ መቅረጫና በጣም ጥቃቅን ነገሮች ለማሟላት ሞክሯል። በዚሁ አጋጣሚ ሚዲያ በጣም ጉልበት ስላለው ሚዲያ ሁሉንም መስራት ስለሚቻል ዓለምን ማዳረስ የሚችለው ሚዲያ ስለሆነ አገልግሎታችን፣ ልማታችን፣ ስራችን አጠቃላይ የገዳሙ እንቅስቃሴ ለማህበረሰቡ እንዲደርስና እንደ ትላንትናው ምናልባት ዞሮ መለፈፍ፣ ባነር በብዛት ማሰራት፣ በታክሲና በመኪና ላይ መለጠፍ የሚሉት ነገሮች ቀይረው ዛሬ ዲጂታል ነገሩ ነውና ሰፊ ቦታ ያለው በዚሁ ያላችሁ ሚዲያውን በተቻላችሁ መጠን ባላችሁ አቅም የሚሟሉ ብዙ ማቴሪያሎች ስላሉ እንደው በቤትም ያለ ካለ በተለያየ ሁኔታም ያለ ካለ ከዚህ በፊት ተገልግሎም የተቀመጠ ካለ ሚዲያውን በመደገፍ ደረጃ ሰፊ ነገር ስለሚፈልግ ያላችሁ የቤተ ክርስቲያናችን ልጆች እንድታስቡበት ሚዲያ አቅም ስለሆነ ማለት ነው። ሌላ የተለያዩ መርሃ ግብራት፣ ሪፖርቶች፣ ጉባኤያት፣ ክብረ በዓላት እንዲዘገቡ እያደረግን እንገኛለን። በዚሁ አጋጣሚ ወንድማችን ዲያቆን አክሊሉ በዚሁ የሚዲያ ክፍላችን ኃላፊ ነው። በሀገረ ስብከቱ ተመድቦ እያገለገለ ይገኛል። በዛም በብዙ ጥረት በጣም በብዙ ልፋት በራሱ ስልክ እየተጠቀመ እውነት ለመናገር እንቅልፍ እያጣ ኤዲት እያደረገ እየለቀቀ ዛሬ አሁን መድኃኔዓለም ደብረ መድኃኒት ብትሉ ማያውቅ ሰው የለም። ስለዚህ ሰፊ ስራ ስለሰራልን እንደው በዚሁ አጋጣሚ በዚህ ያላችሁ ተሰብሳቢዎች በምስጋና ብታበረታቱት ወንድማችንን በትህትና ጠይቃለሁና አመስግኑት። ሌላው ቀደም ሲል በተለያዩ ምክንያቶች የካቴድራሉ ምዕመናን ተሳትፎ የቀነሰ ሲሆን የተለያዩ የህዝብ ግንኙነቶች ስራዎች በመስራት ምዕመናኑ ወደ ካቴድራሉ እንዲመለስ በማድረግ ለዚህም የአስራት በኩራትና የክፍያ የጉባኤ ተሳትፎ መጨመር አመላካች ነው። ምናልባት በተለያዩ ውጣ ውረዶች በኮሮናም ከዛም ቀጥሎ ባሉ አንዳንድ ሁኔታዎች በዚህ በገዳሙ ዙሪያ ያለው የአጤባው ምዕመናን ወደዚህ የመምጣት እድል ብዙ አልነበራቸውም። ከተወሰነ ጊዜ በኋላ ግን ብዙ ውይይቶችን በማድረግ በአውደ ምሕረታችን ሰፊ እንቅስቃሴ በማድረግ አጠቃላይ ማህበረ ካህናቱን ከምዕመናኑ ጋር ፍጹም ሰላማዊ በሆነ ፍጹም ጸጥታ በሞላበት አካሄድ እየተመራን ከአባቶች ጋር እየተመካከርን እነሱም በልጆቻቸውን በስብሰባም እንዲሁ ደግሞ ለቡራኬም ለጸበልም ለተለያየ ሁኔታም ሲንቀሳቀሱ ሰላም በመስበክ ጭምር ዛሬ ላይ አብዛኛው የአጥቢያው ምዕመናን እንደው በየሳምንቱ ንግስ በሚመስል መልኩ በስፋት እንዲመጡ ሆኗልና እሱ ከምንም በላይ ትልቁ ውጤታችን ነው። እንዲሁ በጉባኤያት ወራዊ ጧፍ መርሃ ግብርና ሳምንታዊ ጉባኤ ላይም ከወትሮ ለየት ባለ መልኩ ምዕመናን በስፋት ተገኝተው እየተገለገሉ መሆኑ እንደ ማሳያ ማንሳት ይቻላል። በተደጋጋሚ በሰበካ ጉባኤ መደበኛ ስብሰባ አጀንዳ በማድረግ ያለውን ነባራዊ ሁኔታ ላይ ውይይት በማድረግ አቅጣጫ አስቀምጧል። ይሄ ማለት የነበሩትን ነገሮች መስመር ለማስያዝ ሰበካ ጉባኤው መልክ እየሰጠ አቅጣጫ እየሰጠ መድረክ ላይ የሚተላለፉ መልእክቶች ለሕዝቡ የተሻሉ ሆነው ምዕመናንን የሚስቡ ወደ ቤተ ክርስቲያን የሚያቀርቡ ወደ ስብከተ ወንጌል የሚያቀርቡ ወደ ሥጋው ደግሞ የሚያመጡ በተለይ የቤተ ክርስቲያንን ተልእኮ የሚያሳኩ አቅጣጫ እንዲኖረው ተደርጓል። ከመልሶ ማልማት ኮሚቴ አባላት ጋር ተደጋጋሚ ውይይት በማድረግ የጋራ መግባባት ላይ ተደርሷል። በተለይ እዚህ ላይ የሰበካው ጉባኤውና የመልሶ ማልማቱ ግንኙነት ብዙም እምብዛም አልነበረም። ይሄንን ብዙ ጊዜ ውይይት በማድረግ እነሱንም በመጥራት ሰበካው ጉባኤ አባላትም
ፍጹም በሆነ ነገር በመቀበል አቅጣጫ በመስጠት ተግባቦቱ በተቻለ መልኩ እንዲስተካከል ተደርጓል። በዚህም ማስተካከያ የባንክ ፈራሚ ወደ ካቴድራሉ አስተዳዳሪ እንዲመለስ ተደርጓል። የመልሶ ማልማት ማለት ነው። ከዚህ በፊት በአንዳንድ ጥቃቅን ሁኔታዎች ወደ ሰበካ ጉባኤ ምክትል ሰብሳቢ እንዲዞር ተደርጎ ነበር በሀገረ ስብከቱ። እሱን ሰፊ ውይይት ተደርጎ ተስተካክሎ በገዳሙ መሪነት ዋና ሰብሳቢነት የመልሶ ማልማቱ አንድ ፈራሚ የካቴድራሉ አስተዳዳሪ እንዲሆን ጭምር ተደርጓል። ሌላው ከዚሁ ጋር የመልሶ ማልማት ኮሚቴ አባላት ከማህበረ ካህናት ጋር ከባለድርሻ አካላት ጋር እንዲወያዩ በማድረግ ክፍተቶችን ለመዝጋት ተሞክሯል። ይህ ማለት መልሶ ማልማቱና ማህበረ ካህናት ጋር መልሶ ማልማቱና ምዕመናን ጋር አንዳንድ የመረጃ ልውውጦች እንዲሁ መቼም ሰው ከአንድነት ይልቅ ልዩነት ስለሚያበዛ በዚህ መልኩ ያመለካከት የሰዎቹ ሳይሆን ያመለካከት እንዲሁ ደግሞ መሰረትነት የሌላቸው ወሬዎች በመካከል ማህበረ ካህናቱንና መልሶ ማልማቱን አንዳንድ ቤተክርስቲያን ደጋፊ ልጆችና መልሶ ማልማቱን ይረብሹ ነበርና እሱን በአስተዳደር ጽሕፈት ቤት አዳራሽ ማህበረ ካህናትና ምዕመናኑን ጭምር በመጋበዝ ሰፊ የማስረዳት ውይይት ተደርጎ በጋራ አንድ አቋም ይዘን መልሶ ማልማቱም ገዳሙን ያላገለለ ስራ እንደሚሰራ በስፋት ገልጾ ማህበረ ካህናቱም ለቤተ ክርስቲያኑ መጻኢ ዕድል የተሻለ ነገር እንዲሆን የቤተሰባዊነት የፍቅር የአባትነት አስተያየት መሆኑን ሁሉም ተገላልጸው ተነጋግረው ይህንን መስመር አስተካክለን ዛሬ ላይ የተሻለ ግንዛቤ መፍጠር ችለናል። የመልሶ ማልማት ኮሚቴ አባላት እንደገና እንዲደራጁ በማድረግ በማጸደቅ ወደ ስራ ተገብቷል። ምናልባት ቀድሞ የነበሩ በዛ ያሉ የመልሶ ማልማት ኮሚቴዎች በጤና ችግርም በቦታ ርቀትም በሌሎች ሁኔታዎችም ጭምር ከኮሚቴው ወጥተው የቀሩት አባላት ግን ይህንን ነገር በጽናት እየሰሩ ቆይተው ነበረ። ስለዚህ ቀጣይ ስራዎችን በጣም በተሻለ መልኩ ለመስራት ከተማ አቀፍ ኮሚቴ በማቋቋም እንደ ገዳሙ እንደ አጠቃላይ ዕድር እንዲሁ እንደ ከተማ ነዋሪዎች ያሉት ምዕመናን ወደ 9 የሚደርሱ ከዋና ሰብሳቢ ከገዳም አስተዳዳሪ ጋር ከኔ ጋር 10 አባላት ያሉትን ኮሚቴዎች ዳግም በሀገረ ስብከቱ እንዲጸድቅ ተደርጎ ይሄ ስራ በስፋት አሁን እየተሰራ ይገኛል። ለውጦችም እየታዩ በዛ አካባቢ ላይ የነበሩ ጫካዎች እንዲጠፉ ቆሻሻ ስፍራዎች እንዲጸዱ ብሎም ደግሞ ጽሕፈት ቤቱ በዛ አካባቢ እንዲሰራና ተጨማሪ ወደ 4 የሚደርሱ ሱቆች መጨረሻ ላይም ይሄን የመጸዳጃ አገልግሎት የሚሰጥ ልክ እንደ መናኸሪያ ቀብር የሚቀብሩ አስከሬን የሚያሰናብቱ ምዕመናን ቢመጡ በክፍያ እዛ አንድ ሰው ተቀምጦ በብዛት ያላቸው በግምት ደረጃ 5 የሚደርሱ ወንድና ሴት ሊጠቀሙባቸው የሚችሉ ስፍራ እየተገነባ ይገኛል። የዚህ ሁሉ በትዕግስት ከማህበረ ካህናቱ ጋር ከምዕመናን ጋር ከሀገረ ስብከቱ ጋር ይሄንን ጉዳይ ተነጋግሮ መልሶ ማልማቱን የማስተካከሉ ፍሬ አሁን እየታየ ይገኛል። ነገ ደግሞ የተሻለ ስራ እንደሚሰራ ተስፋ አለን። ይሄ ሰበካ ጉባኤው የሄደበት አቅጣጫ ነው። ከኮሚቴ ጋር በመሆን አንዳንድ የማጽዳትና የማስተካከል የመብራት የውሃ አገልግሎቶች እንዲሟሉ ተደርጓል። ይሄ መልሶ ማልማቱ ላይ ነው። ለራሱ ቆጣሪ እንዲገባ ሰበካ ጉባኤው ኃላፊነት በመውሰድ ገንዘቡን ጭምር በማውጣት ሰርቷል። 2 የውሃ ቆጣሪዎች ተዘግተው የነበሩ ውዝፋቸው ተከፍሎ ወደ ስራ እንዲገቡ ተደርጓል። እንዲሁ ደግሞ በዶዘር ስፍራው እንዲጸዳ በተለይ በዚህ በኩል ይሄ ነገር እንዲሰራ ተደርጓል። ይሄን መነሻ አድርጎ ዛሬ ላይ ደግሞ ቅድም የነገርኳችሁ ግንባታና በፊት ለፊት ያለው ጫካ ደግሞ እየተመነጠረ ይገኛል። እሱ ሙሉ ለሙሉ ሲያልቅ አጽም አንስተን ቦታውን ወደ ማጽዳት ነው የምንሄደው ማለት ነው። ስለዚህ እነኚህ ስራዎች በስፋት ሲሰሩ ታይተዋል።